ያለፈውን ቪዲዮ ማዳመጥ አይጠበቅባችሁም። ለዚህ ነገር አዲስ ከሆናችሁ ማወቅ ያለባችሁ ነገሮች፣ አንደኛ እጮኛዬ ከልጅነቷ ጀምሮ በእንቅልፍ ልባ ማውራት፣ ካልጓ ተነስታ መራመድ አይነት ችግሮች አሉባት። ሁለተኛው ደግሞ አብረን መኖር ከጀመረን 5 ዓመት ሞልቶናል። ሶስተኛው በቅርቡ የሷ ቤተሰቦች ፈቅደውልን ጫካ ውስጥ ባለው ቤታቸው ውስጥ ቆይተን ነበር። እዛም ከዛፍ ቅርንጫፎች የተሰራ ግዙፍ ቅርጽ አግኝተናል። ከዛ የተለያዩ ድምጾችን መስማት ጀመርን። እነዛ ድምጾችም እኛ የምናውቃቸውን ሰዎች ሲያስመስሉ ነበር፣ የሞቱ ሰዎችን ጭምር። አራተኛው የእጮኛዬ የእንቅልፍ ችግሯ እዛ ቤት ውስጥ እያለን ብሶባት ነበር። እንደውም ውጪ ሲያወሩት ከነበሩት ነገሮች ጋር ስትነጋገር ነበር። አሁን ቤታችን ተመልሰናል፣ ግን የሆነ ነገር ተከትሎን የመጣ ይመስለኛል። ትላንት ፍሬን ዶክተር ጋር ወስጃት ነበር እና ምን እየሆነች እንዳለች አስረዳ ነው። ሁሉም ነገር አልነገር ነው። ዶክተሩም ሙሉ ሰውነቷን ቼክ አደረገው። የደም ምርመራ፣ ስለ አመጋገቧ፣ የምትወስዳቸው መድኃኒቶች ምናምን ካሉ ጠይቋት። እኔም ፍሬም መጠጥ ምናምን ተጠቃሚዎች አይደለም። ከዛ ዶክተሩ ፍሬን የሚያረጋጋትና ጭንቀቷን የሚቀንስላት መድኃኒት አዘዘላት። በተጨማሪም ከቤታችን ወጣ ብለን አየር እንድንወስድ መከረን። ስለዚህ ዛሬ ልንዞር እንወጣለን። አንዱ ተመልካች በቴሌግራም በጻፈልኝ መልእክት መሰረት ያኔ እዛ ጫካ ውስጥ የሰማነውን ድምጽ አንስቶልኝ ነበር። መቼ ነው ወደ ውስጥ የምንገባው የሚለውን ድምጽ እና ወደ ውስጥ ያለው ወደ ቤት ውስጥ ሳይሆን ወደ ፍሬ ውስጥ ሊሆን ይችላል ብሎኛል። ይህ ሐሳቡ አሳስቦኝ ነበር፣ ምክንያቱም ፍሬ እያሳየች ካለችው ባህሪ ጋር ስለሚገጣጠም ማለት ነው። ከጥበቃው ጋር በስልክ ተገናኝቼ ነበር። በተፈጠረብን ነገር አዝኖልናል እና ከአካባቢው የባህላዊ መድኃኒት ቀማሚዎች ጋር ተገናኝቶ ስለተፈጠረብን ሁኔታ እንደሚጠይቃቸው ነግሮኛል። በሱ ሳቤ ከሆነ ማዕድን ከሚወጣበት ገደል ውስጥ ያሉትን ነገሮች ትኩረት እንደሳብን አምነዋል። እድለኞች ነን። ስለዚህ ወደፊት ነግራቸዋለሁ። አንዳንድ ይህን ታሪክ የሰሙ ሰዎች ፍሬን እንድፈትናት ነግረውኛል፣ እሷ መሆን አለመሆኗን ለመለየት። ስለዚህ ትላንት ምሽት የኪሴን ምክር አልሰማ ብዬ ለእራት ይዣት ወጣሁ። የምትወደው የባህል ምግብ ቤት ይዣት ሄድኩኝ። እዛ ቤት በወር አንዴም ይሁን በሁለት ወር አንዴ ስንሄድ ተመሳሳይ ምግብ ነው የማዘው፣ ክትፎና አይብ በቆጮ፣ ከዛ በብርዝ አወራርዳለሁ። ፍሬም ልክ እንደኔ ተመሳሳይ ምግብ ነው ስታዘማቃት። ከዛ ግን ማወራረጃዋ ኮካ ነው። ኮካ ብቻ ነበር የምጠጣው። የዛን ቀን ግን ፍሬ የምትፈልገውን ምግብ ለመምረጥ ብዙ ጊዜ ፈጀባት። ከዛ ማህበራዊ መረጠች። እየቀለድኩኝ ለኔም እንድትመርጥልኝ ነገርኳት። ምን እንደምትፈልግ በምን አውቃለሁ ነበር መልሷ። ከዛ ማወራረጃዋን ውሃ ነበር ያደረገችው። ብዙ ጊዜ በዛ የኮካ ሱሷ የተነሳ ተጨቃጭቀናል። ውሃ ብትጠጣ ለጤነቷ ራሱ አሪፍ እንደሆነ ብዙ ጊዜ ነግሬያታለሁ። ያየሁት ነገር ረብሾኝ ነበር። ምሽታችንን ጨርሰን ወደ ቤት ተመለስን። ቤት ስንገባ ከፍሪጅ ውስጥ ኮካ አውጥታ ፌስቡክ መጠቀም ጀመረች። ይህ ትንሽ አረጋጋኝ። ይህን ሰሞን ጭንቅላቴ ውስጥ የሕፃን ልጅ ሲዘምር የነበረው መዝሙር የተመላለሰ ነው። ስለዛ ታሪክ የማታውቁ ሰዎች በውድቅት ሌሊት ከዛ ጫካ ውስጥ የሕፃን ልጅ ድምጽ ሲወጣ ሰምተናል። ደስ የማይል መዝሙር ይዘመረ። ሁሉ ቀን በሚባል ደረጃ ያን መዝሙር ማንጎራጎር ጀምሬያለሁ። ፍሬን ስለዛ መዝሙር ጠየቅኳት። ከዛ ሶፋው ላይ ተቀምጣ እንዳለች ዘመርኩላት። ትንሽ ከደጋገምኩላት በኋላ ፍዝዝ ስትላየዋት። ከዛ እንደተቀመጠች ወደፊት ወደ ኋላ ለ8 ሰከንዶች ተወዛወዘች። ከዛ ብንን ብላ አላውቀውም ብላ መለሰችልኝ። ያለፈው ምሽት ነበር ነገሮች አቅጣጫቸውን የቀየሩት። ሳምንት ለሚሆን ጊዜ በቂ የሆነ እንቅልፍ አላገኘውም እና ባህሪን ቀይሮታል። በተለመደው ከሌሊቱ 7 ሰዓት ላይ ፍሬ መቀባጠር ጀመረች። አብዛኛው ቃላቶቿ የሚገቡ አይደሉም። ከዛ ቀና ብላ ተቀመጠችና ብርድ ልብሱን ከላዩ ላይ ዞር አደረገችው። ግን ካልጋው ላይ ከመነሳቷ በፊት እጇን ይዤ ምን ልታደርግ እንደሆነ ጠየቅኳት። እንዲሄዱ ንገራቸው አለችኝ። አይኖቿን ተከደኑ። እነማን ናቸው መሄድ ያለባቸው ብዬ ጠየቅኳት። ያለምንም መልስ እንደዛው ለ2 ደቂቃዎች ያህል በዝምታ ተቀመጠች። ድጋሚ ጠየቅኳት። የሆነ ሰው በሩ ጋር ቆሟል። ከዛ ትንሽ ቆይታ እና የሆነች ሴት ሳሎን ውስጥ አለች። ይህ መልሷ ሰውነቴ ላይ ያሉትን ፀጉሮች በሙሉ አቁሟቸው ነበር። ጩቤን ይዤ ወደ ሳሎን ወጣው፣ ሁሉንም መብራቶች እያበራው። ማንም ሰው ቤታችን ውስጥ አልገባም። ሁሉም ክፍል ውስጥና ጓሮ ውስጥ አየው። ማንም የለም። ወደ ደረጃው እየሄድኩኝ እያለው ከላይ የእግር ኮቴ ሰማሁ። የሆነ ሰው የኮሪደሩን መብራት አጠፋው። እዛው ደረጃው ግርጌ ቆሜ አንጋጥጬ ተመለከቱን ቆምኩኝ። እያዳመጥኩ ግን ድምጾቹ ቆሙ። ስለዚህ ወደ ላይ ወጥቼ ወደ መኝታ ክፍል ገብቼ አልጋ ውስጥ ገባሁ። ምናልባት ፍሬ ለሽንት ተነስታ ወይም በእንቅልፍ ልባ ዞር ብላ ተመልሳ ተኝታ ይሆናል። ወዲያው እንቅልፍ ወሰደኝ። ግን ከትንሽ ደቂቃዎች በኋላ ተመልሼ ነቃሁ። ፍሬ የለችም። ኮሪደሩ ላይ እንቅስቃሴ ይሰማል። ስለዚህ ወደ ኮሪደሩ ተመለከትኩ እና ፍሬ ከሌላው መኝታ ክፍል ስትወጣ አየኋት። እየተንገዳገደች ወደ መኝታ ክፍላችን ገባች። ከዛ ቆመች። ከዛ ዞረች። በመቀጠል ተመልሳ ወደ ኮሪደሩ ዞር ሄደች።
ይህንን ነገር 7 ወይም 8 ጊዜ ደጋገመችው። ልክ እንደባለፈው በእግሮቿ ጣቶች ነበር ስትንቀሳቀስ የነበረችው። ሰውነቷ ድርቅ ብሏል። እጆቿ ግን እንደተቀቀለ ፓስታ ሲወዛወዙ ነበር። እንደዛ ስትንቀሳቀስ ማየት በጣም ነበር የሚያስፈራው። ግርማ ሞገሷ ሁሉ ጠፍቷል። የሆነ ነገር የሰው አካልን ለመጀመሪያ ጊዜ እየሞከረ ያለ ይመስላል። በዛው ቅጽበት በመስኮቱ በኩል ውጪ ድምፅ ሰማውና በሩጫ ወደ መስኮቱ ተጠጋው። ከርቀት 30 ሜትር ራቅ ብሎ የሆነ ሰው ወዲያ ወዲህ ሲላየው ልክ እንደ ፍሬ ጮክ ብሎ የሆነ ዜማ እያዜመ ነበር። ቅድም ለፍሬ ያዜምኩላትን ዜማ ይመስላል። ወዲያ ወዲህ ኮሪዶር ሮጬ ፍሬን ቀሰቀስኳት። ከዛ ወደ ሳሎን አብረን ወረድን። በሩን ከፈትኩት ሰውየውን በግልጽ ማየት እንድንችል። ግን ሰውየው የለም። ዛሬ በብዙ ሰዎች ጥያቄ መሰረት ፍሬን ከዛ ቀን በፊት እዛ ቤት ሄዳ የምታውቅ ከሆነ ጠየቅኳት። ለምን ቀደም ብዬ መጠየቅ እንዳላሰብኩኝ አላውቅም። ብዙ ቀናትን እዛ ቤት ስንቆይ እሷ ምንም አላለችም። መልስ ልሰጠኝም አልፈለገችም ነበር። ግን በመጨረሻ እዛ ቤት በ14 ዓመቷ ሄዳ እንደምታውቅ ነገረችኝ። እሷና ቤተሰቧ ክረምት ላይ እንደሄዱ ነገረችኝ። ከዛ በኋላ ትንሽ ቆየት ብዬ ለእናቷ ተመሳሳይ ጥያቄ በጽሁፍ መልእክት ጠየቅኳት። እናቷ ደግሞ ፍሬ ብዙ ጊዜ በልጅነቷ ሄዳ እንደምታውቅና ሃይ ስኩል ከገባች በኋላ ወደዛ ቤት መሄድ እንዳቆመች ነገረችኝ። ማናቸው የዋሹም እንዳሉ ላውቅ አልቻልኩም። ለፍሬ ነገር አልነገርኳትም። ግን እዛ ቤት ተመልሼ ሄጄ ከጥበቃው ጋር ልገናኝ አስቤያለሁ። በአካባቢው ስርዓት መሰረት ያንን ቤት ከዛ መንፈስ ማጽዳት እንዳለብኝ ነግሮኛል። ቤቱንና ዙሪያውን ወደዛ ለመሄድ ብቻ ወደ 4000 ብር ቢያስወጣኝም ነገሮች እየባሱ የሚሄዱ ከሆነ 4000 ብር ምንም ማለት አይደለም። አንዱ የዚህ ታሪክ ተከታታይ ፍሬ ሁለተኛው መኝታ ቤት ምን እያደረገች እንደነበረ ቼክ እንዳደረግ ጽፎልኝ ነበር። የሆነ ነገር እያደረገች ነበር። 5 ቁጥርን የመስኮቱን መስታወት ላይ በጣቷ ጽፋለች። አየሩ ቀዝቃዛ ስለነበር ላዩ ቻልኩት እና ቁጥሩ ደግሞ ተገልብጦ ነበር የተጻፈው ውጪ ያለ ሰው ማየት እንዲችል። ሁላችሁም በሐሳብ የደገፋችሁኝን ድጋፍ በቀላሉ አላየሁም። ፍሬም ስለሷ ብዙ ሰዎች እያሰቡላት እንደሆነ ስታውቅ ደስ ብሏታል። ስለዚህም ከልቤ አመሰግናቸዋለሁ። ከየት መጀመር እንዳለብኝ አላውቅም። ባለፈው 2 ቀን ከግማሽ ውስጥ ብዙ ነገሮች ተፈጥረዋል። ዶክተሩ ለፍሬ ያዘዘላት መድኃኒት ቀን ቀን በጣም ረዳት፣ ጭንቀቷም ቀንሶላታል። ነገር ግን ምሽት ላይ ያ ባህሪዋ እንደቀጠለ ነው። አሁን ላይ አልጋ ላይ ከወጣን የመኝታ ቤታችንን በር ቆልፌ ነው የምተኛው። ከዛ ቁልፉን አነሳዋለሁ። ፍሬ በእንቅልፍ ልቧ ራሷን እንዳትጎዳ አስቤ ነው። ቢላዎቹንም ደብቄያቸዋለሁ። ከዛ አንዲት የባህላዊ መድኃኒት ቀማሚ ሴትን ቤታችን ጠርተናት ስለተፈጠረብን ነገር ነገርናት። አብዛኞቹ እንደዚህ አይነት ሰዎች አጭበርባሪዎች እንደሆኑ ባምንም እቺ ሴት ግን ምንም ክፍያ አልተቀበለችንም እና የቅርብ ጓደኛችን ነው ስለሷ ነገረን። ታሪኩን አጠር ላድርግላችሁና ሴትዮዋ ቤታችን ውስጥ ምንም አይነት ክፉ መንፈስ እንደሌለ ነገረችን። ነገር ግን ፍሬ ለየት እንዳለችባት ተናግራለች። ጥቁር ደመና ላዩ ላይ እንደሚታያት ነገረችኝ። ሴትዮዋን ስላላመንኳት ልፈትናት ፈልጌ ወደ ላይ ወስጃት አንዱ ክፍል ውስጥ ወደ መስኮቱ መስታወት የጠቆምኩኝ የጫካው መግቢያ ጋራ የሆነ ነገር እንዳየውና የፍሬን እንቅስቃሴ ያስመሰለ እንደተመለከትኩ ነገርኳት። እውነትን ነበረ። ነገር ግን መስኮቱ ያ አይደለም፣ የጫካው መግቢያም እሱ አይደለም። ሴትዮዋ በዝምታ ሌሎቹን ክፍል ከቃኘች በኋላ የመኝታ ቤታችን መስኮት ትክክለኛ ማለቴ ነው የሆነ ለየት ያለ ስሜት እንደፈጠረባት ነገረችኝ። ከዛ በዚህ በኩል ነው የሚያየው፣ በምሽት በዝግታ ሲናገር ትሰማዋለች አለችኝ። ሁሉም ነገር ነገርናት። በጣም ተሸበረችው። ፊቷ ላይ ያየሁት ስሜት በጣም ረብሾኝ ነበር። እንደዚህ አይነት ታሪክ ከዚህ በፊት ሰምታ የምታውቃት መስለኝም። ከዛ ለረጅም ሰዓት ጸሎት አድርገችልን። በመቀጠል ሰምቼው በማላውቀው ቋንቋ ደስ የሚል መዝሙር ዘመረች። ቤታችንን በጣም አጠነችልን። ያ ነገር ፍሬ እንደፈልጋትና ቤታችን ለመግባት የማያደርገው ነገር እንደሌለ ነገረችኝ። ነገር ግን ያ ሂደት ጊዜ ይፈጃል። ያለችኝ ነገር ማመን አልፈለኩም። ግን እሷም ልታሳመነኝ አልጠረችም እና ፍሬ እርጉዝ መሆን አለመሆኗን ቼክ እንድታደርግ አድርገናል። አይደለችም። ከዛ ሴትዮዋን አመስግነን አሸኘናት። የዛም ምሽት ትንሽዬ ደውል ፀጉር ማሰሪያው ላይ አስረን የፍሬ እግር ላይ አስገባ ነው። ካልጋ ላይ ከተነሳች ድምፁ እንዲቀሰቅሰኝ ማለት ነው። መድኃኒቱ ፍሬን እንቅልፍ ወዲያው እንዲወስዳት ነበር ያደረጋት። እኔ ግን ጋደም ብዬ ፍሬ ስለጻፈችው 5 ቁጥር ሳስብ ነበር። ብዙዎቻችሁ እንዳላችሁት ከሆነ ከምሽቱ 5 ሰዓት ለማለት ይሁን 5 ቀን የሚደውን እያሰላሰልኩ አንደኛው ስሜት ይሰጣል። ምክንያቱም ፍሬ ለተከታታይ 4 ቀናት ከሌሊቱ 5 ሰዓት ላይ ነበር ስትነቃ ነበረችው። በመጨረሻም እንቅልፍ ወሰደኝ እና አስፈሪ የሆነ ህልም አለምኩኝ። የሆነ ነገር ቤታችን ውስጥ በሩን ከፍቶ ገባ። ከዛ ደረጃን ወጥቶ መኝታ ክፍላችን ውስጥ ሲገባ አየሁት።
የአልጋችን ጠርዝ ላይ ተቀመጠ። የፍሬን እግር እያሻሸና አፍጦ የተመለከተኝ። ሰውነቱ በጨለማ የተሸፈነ ነበረ። እንደ ጥላ ሆኖ ነበር ስታኝ ነበረው። በላብ ሰምጬ ነቃውና ተመልሼ መተኛት አልቻልኩም። ከሌሊቱ 5 ሰዓት ሲሆን ስጠብቃት የነበረችው ደውል ጮኻ ቀሰቀሰችኝ። በእንቅልፍ ልቧ ፍሬ አድርጋው የማታውቀውን ነገር አደረገች። አልጋው ላይ ድርቅ ብላ ቆማ በመስኮቱ በኩል ወደ ውጭ መመልከት ጀመረች። መመልከት አላችሁም፣ ምክንያቱም አይኖቿ ተከድነው ነበረ። ግን ንቁ ነበረች። የተመለከተች፣ እያዳመጠች። እንደ ሐውልት ተገትራ 5 ደቂቃዎች አለፉ። እኔም አልተንቀሳቀስኩም። ስመለከታት ነበረ። ከዛ እጇን በቀስታ ከፍ አድርጋ ውጪ ላለ ሰው እጇን ማወዛወዝ ጀመረች። እንደዛ ስታረግ ሳያት ሰውነቴን የሆነ ነገር ወረኝ። ምንም እንኳን አይኖቿ ቢከደኑም የሆነ ሰው እንዳለ አውቃለች። ፍሬ በመቀጠል ካልጋው ላይ ዘላ ወርዳ በሩጫ ወደ መኝታ ቤታችን በር ሄደች። ግን በሩን ቆልፌው ስለነበረ ልትወጣ አልቻለችም። በእንቅልፍ ልቧ ስለነበረች ምን ማድረግ እንዳለባት ልታውቅ አልቻለችም። ሌላ ከዚህ በፊት በእንቅልፍ ልቧ አድርገው የማታውቀውን ነገር አደረገች። በጣም ተናዳ በሩን መታገል ጀመረች። እንደታሰረ ውሻ መጮህና ማጓራት ጀመረች። ከ30 ሴኮንዶች በኋላ ራሷ ነቃች። ከዛ ስቅስቅ ብላ ለቀሰች። በህልሟ ፊት የሌለው ሰው ቤታችን ውስጥ ስሟን በዝግታ ይጠራው ሲፈልጋት እንዳየች ነገረችኝ። አባብያት ተመልሰን ተኛን። ድጋሚ ስነቃ ሰዓቱ 2 ሰዓት አካባቢ ነበረ ጠዋት ላይ እና ፍሬ አጠገቤ አልነበረችም። የመኝታ ቤቱ በሩን ተከፍቷል። ወደ ሳሎን ስወጣ ፍሬ ጓሮ ወንበር አውጥታ መጽሐፍ እያነበበች አየኋት። ሁሉም የቤቱ መስኮቶች ተከፍተዋል። የዕጣኑ ሽታ ስላልተመቻት ከቤት መውጣት እንደፈለገች ነገረችኝ። ምንም አይነት ሽታ አልሸተተኝም። ዛሬ ቤተክርስቲያን ሄደን የንስሐ አባታችንን ማናገር እንዳለብን ነግሬያታለሁ። እምቢ አለችኝ። ስለዚህ ጓደኛዬን ኬኔዲን ዲያቆን ነው ጸበልና መስቀል ይዞ እንዲመጣ አደረኩት። ፍሬ ይህን ነገር እሷን ሳላማክር ማድረግ ያናደውታል እና ኬኔዲ ቤቱን ረጭቶ እና መስቀሉን ቤት ውስጥ ሲሰቅል እሷ ውጭ አኩርፋ ተቀምጣ ነበረ። ፍሬ በፍጹም ጸበል እንዲረጭበት አልፈለገችም። እየደጋገመች በጣም በርዶኛል እንዳትሞክረው ስትል ነበረ። ሻምፖና ኮንዲሽነሯ ውስጥ ጸበሉን ጨመርኩኝ ካወቀች እንደምትናደድ አውቃለሁ። ጠዋት ሙሉ ጊዜውን ደስ የማይል ስሜት ውስጥ አሳለፈች። ከዛ ግን ከቤት ወጥተን ምሳ በልተን ስንመለስ ትንሽ መለስ ብላለች። ከዛው ነገር አስተዋልኩኝ። ጣቷ ላይ ያሰርኩላት ቀለበት ከቦታው የለም። ትዝ ሲለኝ ለተወሰኑ ቀናቶች ጣቷ ላይ ቀለበቱን እንዳላየው ታስታወስኩ። የት እንዳለ ስጠይቃት ሻንጣ ውስጥ እንዳለ ነገረችኝ። አመሻሽ ላይ ሻንጣ ውስጥ ስመለከት ቀለበቱ የለም። ለተወሰኑ ምክንያቶች ይህ ነገር አሳስቦኛል። ስለባለፈው ምሽት ልንገራችሁ። ከሌሊቱ 7 ሰዓት አካባቢ ከእንቅልፌ ሽንቴ ልሸና ስነሳ ከአልጋው ላይ ትንሽዬዋ ደውል ወደቀች። ፍሬ ከእግሯ ላይ አንስታው እሷ አይለችም። ንዴትም ሽብርም ተሰማኝ። ደረጃ ላይ ተቀምጣ ወደ ታች ወደ ጨለማው የተመለከተች አየኋት። እጆቿን ሕፃን ላይ አቅፎ እንደተዘረጉ እጆች ዘርግታ አይኖቿ ተከድነዋል። ፈገግ ብላለች። እንደለመድኩት በቀስታ አንስቻት ወደ አልጋው ወሰድኳት። አጠገቧ ስተኛ ወደ እኔ ጠጋለች። አይኖቿም እንደተከደኑ ነበረ። ከዛ ሊገሉህ ነው ብላኝ ፊቴን ላሰችው። ወደ ቤተሰቦቿ ደውዬ እነሱ ጋር ልሄድ ነው። የፍሬ እናት ፍሬ በልጅነቷ እዛ ጫካ ውስጥ የሆነ ነገር እንዳጋጠማት ነገረችኝ። ያኔ ነበር ይህ የእንቅልፍ ችግሯ ጀመረው። እድሜዋ ያኔ 5 ዓመት ነበረ። በጣም ተናድጄ ነበረ። እነሱም እንዴት ይገብቷቸዋል። ከዛ እዛ ጥበቃ ጋር ደውለው ከሱና ስለዛ ሰፈር አስፈሪ ታሪክ የሚያውቁ ከነዛ የጎሳ ሰዎች ጋር ቀጠሮ አስይዣለሁ። ፍሬ ከሁለቱ ጓደኞች ጋር ትቆያለች። ከበደና ቢኒያም ናቸው እና የቢኒያም እጮኛ አለች። ሁሉንም ከልጅነታችን ጀምሮ ነበር የምንተዋወቀው። ስለኔና ስለ ከቢ ታሪክ ሙሉ በሙሉ አውቀዋል። እንደ አይናቸው እንደጠብቋት የነገርኳቸው። አጠር ሳረገው ወደ ጫካ ቤት ልመለስ ነው። ብቻዬን በቅርቡ አዲስ ነገሮችን አሳውቃቸዋለሁ። ብቻዬን አይደለሁም። ጥበቃውና ጓደኞቹን ላገኛቸው ነው። ሁለቱ ጓደኞቹ ከአካባቢው ጎሳ የወጡ ናቸው እና የባህል መድኃኒት ቀማሚ ነገር ናቸው። ስለዚህ አካባቢ ሙሉ ታሪክ አውቃለሁ። በቀላሉ አንላቀቅም። ፍሬን ጓደኞቼ ቤት አድርሻታለሁ። እነሱ ይከታተሏታል። ወደ መናኸሪያ እየሄድኩ ነው። መቼ ተመልሼ እንደመጣ አላውቅም። ዛሬ ምሽት ላሳውቃቸው ሞክራለሁ ካልደከመኝ። የፍሬ ቤተሰቦች ቤት ነኝ ያለሁት። በጣም ደክሞኛል። በጥልቀትም አውርተናል። ጓደኞቼም ደውለውልኛል። ፍሬ በጣም እንዳመማትና ወደ ቤት መመለስ እንደፈለገች ነግረውኛል። ሁሉንም ነገር ወደ ቤታችን አዘዋውረዋል።
እና ትንሽ መለስ ብሎላታል። ኬብሮን፣ ቢኒያም እና የቢኒያም እጮኛ ሶስቱም አንድ ላይ ናቸው። የተወሰኑ ቀናቶች ፍሬን ይከታተሏታል። ነገ ጧት ወደዛ ቤት ጥበቃውና ጓደኞቹን ላገኝ ይላሉ። አቦ ኢንተርኔቱ በጣም ነው የሚደብረው። ኃይለኛ ዝናብ እየዘነበ ነው። ጥበቃውን አግኝቼዋለሁ። ቤቱንም በደንብ መርምረዋል። ምንም የተለየ ነገር አላገኘንም። ጓደኞቹ ነገ ጠዋት ይመጣሉ። የዛሬ ምሽት ብቻዬን ነው የማሳልፈው እና ብዙም ሳይጨላልም ከመኪና ውስጥ የረሳሁትን ዕቃ ላስገባ ስወጣ ሁለት ድምጾችን ሰምቻለሁ። ብዙ ነገር ነው የተፈጠረው። ሽብር ውስጥ ነኝ ያለሁት። እንቅልፍ አልተኛውም። ሁሉንም ነገር ነገ አሳውቃቸዋለሁ። ለየት ያሉ ቀናቶችን አሳለፍኩት። ብዙም ነገራችሁ ነገሮች አሉ። ከሁለት ቀናት በፊት ነበር የፍሬ ቤተሰቦች ቤት የመጣሁት። እዛ ያለው ከቤተሰቦቿ ጋር አውርተናል። አስገድጃቸው ማለት ትችላላችሁ። እውነቱን ነገሩኝ። የፍሬ እናት ፍሬ እዛ ጫካ ቤት ውስጥ ብዙ ጊዜ እንደሄደች እንደነገረችኝ ነግራችሁ ነበር። እንደዛም ሆኖ የዋሸችኝ ወይም የሆነ ነገር የደበቀችኝ ያለች ይመስለኛል። አሁን ላይ ግን ስጠይቃት ሌላ ታሪክ ነበር የነገረችኝ። እውነታው ይህ ነው ብላ ነበር የነገረችኝ። ፍሬ ገና ሕፃን እያለች ጀምሮ ነበር እዛ ቤት ሄዳ የምታውቀው። ግን 5 ዓመቷ ላይ የሆነ ነገር ተፈጠረባት። የፍሬ አባትና እናቷ ከፍሬ ጋር ውጪ የተጫወቱ እያለ ፍሬ ወደ ጫካው መግቢያ አካባቢ ብቻዋን ትሄዳለች። የሆነ ድምጽ ሰምታ ነበር። የፍሬ አባት ፍሬን ከርቀት እያያት ነበር። እንደተባለው ከሆነ የፍሬ አባት ፍሬ ስታወራ ይሰማታል። መልስ ስትመልስ ግን የሌላ ሰው ድምጽ አልሰማም። ከዛ ላይ አመጣት ወደ እሷ ሲሄድ ፍሬ አይደለም ፍሬ ነው አትታየኝም እኮ ስትል ይሰማታል። ከትንሽ ቆይታ በኋላ ትንሿ ፍሬ መጮህና ማልቀስ ትጀምራለች። ድርቅ ብላ ቀርታ ነበር። አባቷ ተሸክሟት ወደ ቤት አስገባት። ለረጅም ሰዓታት ምንም ሳትናገር ለቅሶ ብቻ ነበር ከአፏ ሲወጣ የነበረው ድምጽ። በመጨረሻም ቤተሰቦቿ ወደ ሆስፒታል ወሰዷት። አባቷ ግዛቸው እዛ ጫካ ውስጥ ማንንም እንዳላየና ማንንም እንዳልሰማ ነበር የተናገረው። ዶክተሩም ምንም ነገር እንዳላገኘባት ነገራቸው። እስከዛሬ ድረስ ፍሬ ወደዛ ቤት መሄዷን እንኳን አታስታውስም። ለመጀመሪያ ጊዜ ወደ ጫካው ቤት ስንሄድ እንደ አዲስ ሰው ነበር የተሰማት ስሜት። ፍሬያን የተፈጠረባትን ነገር የምታስታውሰው ቢሆን ኖሮ ወደዛ ቤት መመለስ እንደማትፈልግ አምናለሁ። ስለዚህ ይመስለኛል ያን ትዝታ ጥልቁ አእምሯ ውስጥ የቀበረችው። ጠዋት ላይ ግዛቸው የሱን መኪና ዋዘኝ። አብሮኝ በፍጹም አልሄድም አለኝ። ይሸኘኝ እያለ ያን ቤት ስንፈቅድላችሁ እውነት እልሃለሁ ቤቱ ችግር የለበትም ብለን ማመን ስለፈለገን ነው። ችግራቸውን በእኛ ሞከሩ ማለት ነው። ግን ተጠያቂ አላረጋቸውም። እነሱም ቢያደርገኝ እኔም ይህን ነገር አላምንም። እዛ ጫካ ትላንት ከቀኑ 7 ሰዓት አካባቢ ነበር የደረስኩት። ቤቱን ተዘዋውረን ተመለከት ነው። ምንም የተለየ ነገር አላገኘንም። ዙሪያችን ያሉት ዛፎችን አጠናን። ያን ግዙፍ የሆነ ቅርጽ እዛው ማግኘታችን አስገርሞኝ ነበር። ጥበቃው እንደዚህ አይነት ነገር አይቶ እንደማያውቅም ነገረኝ። የዛ ጎሳ ሰዎችም እንደዚህ አይነት ነገር እንደማይሰሩ ነገረኝ። ጓደኛው እስኪመጣ ድረስ እንዳልነካው አስጠነቀቀኝ። ከነሱ ጋር ጠዋት ተመልሶ እንደመጣ ነግሮኝ ወደ ቤቱ ሄደ። የዛ ምሽት የሆነ ነገር ተፈጠረ። ግዛቸው አልጋው አጠገብ ባለው ኮሞዲኖ ውስጥ ሽጉጥ ደብቆ እንዳስቀመጠ ነግሮኝ ነበር። ስለዚህ ከተደበቀበት አወጣሁት እና ትንሽ ድፍረት ተሰምቶኛል። አታስቡ እንዴት መተኮስ እንዳለብኝና በጥንቃቄ መያዝ እንዳለብኝ አውቃለሁ። ፀሐይ ልትጠልቅ አካባቢ ከግዛቸው መኪና ውስጥ የረሳሁትን ነገር ላስገባ ስወጣ ሁለት ለየት ያሉ ድምጾችን ሰምቻለሁ። ኃይለኛ ነፋስና ካፊያ ነገር ነበረ። ግን ከዛ የነፋስ ድምጽ ከፍ ብሎ ወፈር ያለ የወንድ ድምጽና የልጅ ድምጽ ሰማሁ። ሁለቱም ከተለያዩ ቦታዎች የማይገቡ ቃላቶችን ይቀባጥራሉ። ቶሎ ብዬ ተመልሼ በሩን ዘጋሁት። የሚናገሩት ነገር ግራ የሚያጋባ ነገር ነበረ። ትርጉም አይሰጥም። ሳሎን ተቀምጬ ሁለት የሰው ስጋ የሚበሉ ሰዎች ምላሳቸው ወጥቶ አይናቸው ተገልብጦ ሲለፈልፉ በምናቤ ሳልኩኝ። ሲጨልም ከጫካ ውስጥ እንደሚወጣ አውቄያለሁ። ፍሬ ጋር ለመደወል ሞክሬ ነበረ፣ ግን ኔትወርኩ እዚህ ቤት ምንም አይሰራም። በዛ ላይ ኃይለኛ ነፋስ እየነፈሰ ነው። በኮምፒውተር አንዳንድ ስራዎችን ለመስራት ሞክሬ ነበረ፣ ግን ከውጭ የሚመጡት ድምጾች ትኩረቴን ሲበታተኑት ነበረ። ወደ መኝታዬ ሲሄድ ንፋሱ በትንሹ ቀንሶ ስለነበረ ሌሎች ድምጾችንም ሰምቻለሁ። እንዳለ ጫካውን ያናወጠ አንድ ቀጭን ጩኸት ሰምቼም ነበረ።
ሌላም ሳል ማስመለስና የድረሱልን ጩኸትም ሰምቻለሁ። ግን ንቅንቅ አላልኩም። 28 ዓመቴ ነው እና በህይወቴ እንደዚህ ፈርቼ አላቅም። በገዛ ቤቴ እንኳን ፍሬ እንደዛ እንደ ሮቦት በውድቅት ሌሊት ተንቀሳቀስ እንኳን እንደዚህ ፈርቼ አላቅም። አልጋዬ ውስጥ ልገባ ስል 4:45 አካባቢ ሳሎን ያለው መስኮት ላይ ቀስ ያለ ኳ ኳ ኳ የሚል ድምፅ ሰማሁ። ቀስ ያለ ነበረ። ሊረብሻችሁ ያልፈለገው ጎረቤታችሁ ያንኳኳው ነበር ይመስለው። የመኝታ ቤቴ ውስጥ ትንፋሽን ይዤ ቆሜ ቀረው። በምናቤ ድምፁን የሰማው ነበር መሰለኝ። ከዛ ግን ድጋሚ ሰማሁት። ስለዚህ ቀስ ብዬ ወደ ሳሎን ጠጋ ብዬ አጮልቄ ተመለከትኩ። ወዲያው ለቅጽበት ያህል የሆነ አካል ከመስኮቱ ልፍ ብሎ ወደ በሩ ሲሄድ አየሁ። መጋረጃው ስለተሸፈነ ከጥላ ውጪ ምን ነገር ላይ አልቻልኩም። ከዛ በሩን አንኳኳው። አሁንም ረጋ ያለ ነበረ። በመቀጠል የወንድ ድምፅ በእርጋታ ተናገረ። ቤቶች። በትኩረት ሳዳምጠው ነበረ ድምፄን አጥፍቼ። ድጋሚ አንኳኳ። ከዛ ቤቶች ላናግርህ እፈልጋለሁ። ጥርሱን ነክሶ ነበር ሲያወራ የነበረው። በጣም በርዶታል ወይም ደግሞ በጣም ተናዷል። በቀስታ ወደ መኝታ ቤት ሽጉጤን ላመጣ ሲሄድ ይህ ያረጀ ቤት ገና መኝታ ቤቱን በር ከፈት ሳረገው እንደሚገደል አሳማ ተንጫጫ። ከዛ ውጭ ያለው ሰውዬ ድምፁን በትንሹ ከፍ አድርጎ ውስጥ እንዳለ አውቃለሁ። ለትንሽ ጊዜ ውጭ ያለው ሰውዬ የጥበቃው ጓደኛ ሊሆን ይችላል ብዬ አስቤ ነበር፣ ወይም እዚሁ አካባቢ የሚኖር ሰው። በሩን የመክፈት ሐሳቡ የለኝም፣ ግን ሞኝ ስለሆንኩኝ ያን ነገር ላናገረው ወሰንኩ። ያን ነገር ያልኩበት ምክንያት ገና አፌን ስከፍት ውጪ ያለው ሰው እንዳልሆነ ስላወቅኩ ነው። አንተ ማን ነህ ብዬ ረገጥ አድርጌ ጠየቅኩ። ገና የተናገርኩ ውጪ ያለው ነገር ጥያቄን የገደል ማሚቱ ይመስል ደግሞ እኔን ጠየቀኝ፣ የኔኑ ድምፅ አስመስሎ። በመቀጠል ወደ ውስጥ መግባት እችላለሁ? ድምፁ ትንሽ ቢርገበገብም የኔን ድምፅ ይመስላል፣ ግን አሁንም ጥርሱን ነክሷል። ስለዚህ ልዩነቱ ይሰማኛል። ሽጉጡን ወደ በሩ ደቀንኩ። ጨለማ ስለሆነና መጋረጃ መስኮቶቹን ስለጋረዳቸው ምን እያደረኩ እንዳለው ማየት አይችልም። ከዚህ ቦታ አሁን ካልጠፋ ሁለት ቦታ ነው ማፈንዳ ብዬ ተናገርኩ። ሁለታችንም ባለንበት ለረጅም ደቂቃ ቆየን። ድምፄን ማስመሰል ጀምሮ ነበረ። ያጓራል፣ ያንሹካሹካል፣ ብዙ ነገሮችን ተናግሯል። ግን የተወሰኑትን ብቻ ነበር ማስታውሰው። ስም ማን ነው? ስም ማን ነው? ለትንሽ ጊዜ እረፍት ለማድረግ ቀጣፊዎች ናቸው፣ ውሸታሞች ናቸው ውጭ ያሉት። ውስጥ ብቻን አይደለም እና እኔም ውጭ ብቻዬን አይደለሁም። ስም ማን ነው? የገዛ ድምጽ እነዚህን ድምጾችና አረጋት ሲናገር ስሰማ ቆዳይ ሲነዝረኝ ነበረ። እንደዚህ አይነት ፍርሃት ሰምቶኝም አያውቅም። እንደ ህመም ነበረ። ትኩሳት፣ ብርድ ማለት፣ ላብ፣ ሁሉም በአንድ ላይ። እንዴት ጮኩኝ። ሽጉጥ እንደያዝኩኝ ለመናገር አሰብኩኝ። አንዴ መተኮስን ፈልጌ ነበር፣ ግን ልመልሰው የማልችለው ጥፋት ሊሆን ይችላል። አንዱ የምከተለው ህጌ የምተኩሰው ምን ላይ እንደሆነ ሳላቅ መተኮስ እንደሌለብኝ ነው። እንዳልደፋ ያ ነገር ረጋ ባለው የራሴ ድምጽ እንዳልደፋ ካለ በኋላ ሌሎቹን ድምጾች ማውጣት ጀመረ። እየደጋገመ በሩን እያንኳኳም ነበረ። ከሁለት ደቂቃ በኋላ በድንገት አቆመ። ለመጨረሻ ጊዜ የተናገረው ነገር ይህ ነበረ። የት እንዳለች አውቃለሁ። ከዛ በሩን ረገጠ። ማለቴ ማንም ሰው ሊረግጠው ከሚችለው በላይ። ከዛ እየሮጠ ሄደ። በሩ በኃይል ከመረገጡ የተነሳ አለመገንጠሉም ገርሞኝ ነበረ። ያ ሰው ወይም ነገር በረንዳውን አልፎ ጭቃው ላይ ሲሮጥ ሰማው። በህይወቴና በፍሬ ምልላቸዋለሁ ፈረስ ወይም ግዙፍ የሆነ በአራት እግሩ የሚሮጥ እንስሳ የሚሮጥ ነበር ይመስለው። የህፃን ሳቅ አንዴ ከተሰማ በኋላ ሁሉም ነገር ጸጥ አለ። ከሞላ ጎደል ምሽቱን በሙሉ እንደ ድመት በንቃት አሳለፍኩኝ። ንፋሱ ከዝናብ ጋር ተመልሶ ስለመጣ ሌላ ድምፅ አልሰማሁም። ምሽቱን ሙሉ ያ ነገር ሲያወራ የነበረው ስለ ፍሬ ነው አይደለም እያልኩኝ ከራሴ ጋር ስከራከር ነበር ያሳለፍኩት። እንደለመደው የባጤ ቆጡን እየቀባጠረ ነው ብዬ ነበር ለራሴ ስነግረው የነበረው። ግን ያን አረፍተ ነገር የተናገረበት ሁኔታ አሁንም ይህን ስጽፈው ያሳቅቀኛል። የዛ ነገር ድምፅ የኔ ድምፅ ዓላማ ያለው ነበረ። ቃላቶቹን በመምረጥ ነበር የተናገረው። ምን ማለት እንዳለበት በደንብ ያውቃል።
አብዛኞቻችሁ ቤት ያለችው ፍሬ ትክክለኛዋ ፍሬ አይደለችም እያላችሁ የላካችሁልኝን መልእክቶች እያነበብኳቸው ነው። መጀመሪያ ላይ ያቺን ሴት መኪና ያለ ተቀምጣ ሳያዝ ያ ነገር እኔን ወደ ጫካ እንድገባ የተጠቀመው ዘዴ መስሎኝ ነበረ። ትክክለኛዋ ፍሬ ደግሞ ወደ ጫካው ሮጬ እንዳልሄድ የከለከለችኝ እናት መሰለኝ። ግን አብዛኞቻችሁ ግልብጦሹም እውነት ሊሆን እንደሚችል ነግራችሁኛል። ወደ አዲስ አበባ ከተመለስን በኋላ እያሳየች ባለው ባህሪ ማለቴ ነው። ፈተናዎቼን ሁሉ ወድቃለች እና ቀለበቷን ከጣቷ ላይ ለማንገቴ። ስለዚህ ምሽቱን በሙሉ ተቀምጬ ሲነጋ እዛ ጫካ ውስጥ ይዞርኩ እጮኛዬን መፈለግ እንዳለብኝ አሰብኩ። አውቃለሁ የማይሆን ሐሳብ ነው። እሷን ወይም መልሶችን ካልፈለኩኝ ለምን እዚህ መጣው? የዛን ቀን ሌሊት ላይ ያየሁት ነገር ምን እንደሆነ ማወቅ አለብኝ። ሁሉም ነገር ወደ ቀድሞ እንዴት መመለስ እንዳለብኝ ማወቅ አለብኝ። እስኪነጋ ድረስ ዘፈን እየሰማሁና መጽሐፍ እያነበብኩ ቆየሁ። ሊነጋጋ ሲል ምግብ ለማዘጋጀት ወደ ዕቃ ቤት ገባሁና መጋረጃውን ገለጥ አድርጌ ምን የተካሄደ እንዳለ ተመለከትኩ። በረዶም ዘንቦ ነበረ። የጫካው ጠርዝ ላይ ራቅ ብሎ የቆመ አካል ይታየኛል። ቀጥ ብሎ ነበር የቆመው። ጀርባውን ላይ ነበር ሰጠኝ። ወደ ጫካው የተመለከተ። በየ20 ደቂቃው የተመለከቱት ነበር። አልተንቀሳቀሰም። 12 ሰዓት ከ20 አካባቢ ከቦታው ጠፋ። ፊቱንም አላየሁትም። ዛሬ ጥበቃውና ጓደኞቹ በቃላቸው መሰረት መጥተዋል። ወዲያው ነበር የወደድኳቸው። አንደኛው ቲዌ ይባላል። በ60ዎች ውስጥ ያለ መድኃኒት ቀማሚ ነው። ሌላኛው ደግሞ የቲዌ ልጅ ሲሆን ናታን ይባላል። ከኔ በትንሽ ዓመት ታላቄ ቢሆንም ስለ አካባቢው የሚገርም ታሪክ ነገሩኝ። ከዛ የሚረብሽ ታሪክም ነገሩኝ። ቦታው ላይ ስለሚታዩ እንግዳ ስለሆኑ ነገሮች። ጥበቃው የሆነች ትንሽ ስልክ አውጥቶ ድንገተኛ ነገር ሲፈጠር እንደደውልለት ነገረኝ። ስልኩን ተጠቅሜ ለፍሬ ደወልኩላት። አታነሳም። ስለዚህ ለከበደና ለቢኒያም ደወልኩላቸው። ለጊዜው የፍሬ ጠባቂዎች ናቸው እነሱ እንዳሉኝ ከሆነ ፍሬ ገላዋን ከታጠበች በኋላ በጣም እንደተቆጣችና መኝታ ቤቷ ውስጥ በሩን ቆልፋ እንደተቀመጠች ነገሩኝ። ምግብም አልበላም ብላለች። ቢኒያም እና እጮኛው የእንግዳ ማረፊያ ክፍል ሲተኙ፣ ከበደ ደግሞ ሳሎን ሶፋ ላይ ነበር የተኛው። ከሌሊቱ 7 ሰዓት አካባቢ ሁሌ ፍሬ እንደምታደርገው ተነስታ ወደ ዕቃ ቤት ወርዳ ከቧንቧ ውሃ ቀርታ መጠጣት ጀመረች። ከዛ ዞራ ቀና ብሎ የተመለከታት ወዳለው ከበደ አፈጠጠችበት። አይኖቿ ተከድነዋል። ከዛ ዘሪሁን ብላ ጠራች። ከበደም ዘሪሁን የለም ፍሬ አስታውስሽ ብሎ መለሰላት። ከዛ በኋላ ፍሬ እንዲሞት ነው ይላክ ነው ካለች በኋላ እዛው በቆመችበት ቦታ ቁጭ ብላ ቀዝቃዛውን መሬት ላይ ተኛች። ፍሬ የተለየ ነገር ካላረገች እንዳይቀሰቅሷት ስለነገርኳቸው ከመሬት ላይ ቀስ አድርጎ አንስቷት ሳትነቃ ወደ አልጋ መለሳት። በቀላሉ አስተኛት። በቀጣዩ ቀን የቢኒያም እጮኛ ሁሉ ነገር እርግፍ አድርጋ ጥላ ሄደች። እሷ እንዳለችው ከሆነ ሙሉ ምሽቱን ፍሬ በክፍሏ ስታወራ ሰማት እንዳሳለፈች ነገረችኝ። የሆነ ሰው ቤታችን ውስጥ እንዳለና ስለሷ እየጠየቃት እንዳለ ስታወራ ነበር የሰማችው። ከነገ ወዲያ ነው ወደ ቤት ለመመለስ ያሰብኩት። አሁን ለተኛ ነው። ደስ የሚል ፀሐይ ውጪ አለ። ምንም አይነት ድምጽ አይሰማም። ቻው። የመጀመሪያው ምሽቴ በጣም አስፈሪው ምሽት ነበረ። በቀጣዩ ቀን ጠዋት ላይ ጥበቃው ከጓደኞቹ ጋር መጣ። መድኃኒት ቀማሚው ቲዌና ልጁ ናታን። እነዚህ ሰዎች በጣም ምርጥ ሰዎች ናቸው። አዝነውልኝ ነበረ። ስለ አካባቢው ታሪክ የሚከተለውን ነገር ነግረውኛል። ቲዌ የሚገርም ታሪክ ነጋሪ ነው። በዚህ አካባቢ በተለያዩ ጊዜያቶች የኖሩ የድሮ ጎሳዎች ነበሩ። ከተወሰኑ ጊዜያቶች በኋላ ይህ አካባቢ የወርቅ ክምችት ያለበት ስለነበረ ጎሳዎቹ በግፍ ቦታውን እንዲለቁ ተደረጉ። ከተከበረው መሬታቸው ተለዩ ማለት ነው። ይህ ለባህላቸው መቃወስን ፈጥሯል። ቲዌ እንዳለኝ ከሆነ ለአካባቢው ጎሳዎች መሬት ትልቅ ክብር ነበር ያለው። በዓለም ላይ የሚገኙ የተለያዩ እምነቶች ክርስትና፣ እስልምና የትም ቦታ ሆናችሁ እምነታችሁን ማከናወን ትችላላችሁ። ካላችሁበት ቦታ ርቃችሁ አዲስ ቦታ መኖር ብትጀምሩ እንኳን አምላካችሁ ጸሎታችሁን ይሰማል። ግን ለነዚህ ጎሳዎች እምነታቸው ከሚኖሩበት መሬት ጋር የተገናኘ ነበር። የሚኖሩበት መሬት ከፍጥረት ታሪክ ጋር የተገናኘ ነው። መሬቱ የነሱ ሆኖ ሳይሆን እነሱ የመሬቱ ናቸው። ታሪካቸው ከመሬቱ ጋር የተቆራኘ ነው። አንድ ግለሰብ አንድን ቦታ ከተመለከተ ስለሆነ ነገር ጥበብና ዕውቀትን ያውቃል። ወንዙ የራሱ ሆነ ታሪክ አለው። የወደቁት ዛፎችም አብሯቸው ታሪክን ይዘዋል። ጦርነት እዚህ ጋር አሸንፈዋል። ጦር አለቃቸው እዛ ጋር ሞተዋል። በጎሳቸው መካከል እርቅ ተፈጥሮ እዚሁ አካባቢ አብረው በልተዋል። ስለዚህ እነዚህ ጎሳዎች እንዲፈናቀሉ ሲደረግ አብረው ታሪካቸውን ያጣሉ ማለት ነው። ይባስ የሚያስበለው ነገር ደግሞ የሞቱ ዘመዶቻቸው እዚሁ ነው የተቀበሩት። ቲዌ እንዳለኝ ከሆነ ጎሳዎቹ ከተፈናቀሉ በኋላ አንዳንድ የተቆጡ የጎሳዎቹ አባላት ተሰባስበው ማዕድን ቆፋሪዎቹ ላይ ዘምተው ጨፈጨፏቸው።
ሌሎች ጎሳዎች ደግሞ ከማዕድን ቆፋሪዎቹ ጋር የተስማሙት ስምምነት ስለነበረ ማዕድን ቆፋሪዎቹን የገደሏቸውን ጎሳዎች ቀጧቸው። ቅጣቱ ይህ ነበረ። መጀመሪያ ጉድጓድ ቆፈሩ። ከዛ አንገታቸውን ቆርጠው ዘቅዝቀው ጉድጓድ ውስጥ ቀበሯቸው። ግን እግራቸው ከመሬቱ ውጪ ነበረ፣ ጅብ እንዲበላው እግራቸውን። ይህ መጨረሻው መሆን ነበረበት። ግን ሌላ ነገር ተፈጠረ። አፈታሪኩ እንደሚለው እነዚህ የተቀበሩት ጎሳዎቹ ከተቀበሩበት ተነሱ። ስጋቸው ከእግራቸው ጀምሮ ስለተበላ የሚራመዱ አጽሞች ነበር የሚመስሉት። ወደ ከተማ መጥተው ልጆችንና ሴቶችን ይዘው ወደ ጫካ ገቡ። ከዛን ጀምሮ ለ100 ዓመታት የሴቶችና የሕፃናት ጩኸት እዚህ ጫካ ውስጥ ይሰማል። ሁለቱ ጎሳዎች ጦርነት ውስጥ ገቡ። የሐዘን ጦርነት ይሉታል። ይሰዳደባሉ፣ ይገድላሉ፣ ቆዳ ገፈው እርስ በርስ ይጨፋጨፋሉ። የተከበረውን ይህን መሬት በደም ጎርፍ አጨቀዩት። በጣም ነበር ያዘንኩት በዚህ ታሪክ። ቁጭ ብዬ ነበር ከጥበቃው ጋር ቲዌና ናታን የዞሮ ቤቱን ሲባርኩት። ቤቱ ውስጥና ውጪ ዕጣን አጨሱ። ከዛ በዕጣኑ አመድ የቤቱ በሮችና መስኮቶች ላይ ትናንሽ የመስቀል ምልክቶችን አስቀመጡ። ከዛ የጠጅ ሳር፣ ሀሪቲ፣ ጤና አዳም ምናምን ሰጠኝና የሆነ ሰው ቤቱ ውስጥ ለመግባት ቢሞክር እንዳጨሰው ነገረኝ። መጥፎ መናፍስትን ያባርራል። ከዛ ለ15 ደቂቃ በራሳቸው ቋንቋ መዝሙር ዘመሩ። በጣም ነው ወደድኳቸው እነዚህ ሰዎች። ከዛ ወደ ውጭ ወጣን። ያ ዛፍ ላይ የተሰቀለውን ቅርጽ ሳይዋቸው እንደዚህ አይነት ነገር አይተው እንደማያውቁ ነገረኝ። ቅርጹ ከ3 ረጃጅም የዛፍ ቅርንጫፎች የተሰራ ሲሆን እርስ በርሳቸው በፀጉር በገመድ ተተብትበው ነበር ያ ቅርጽ የተሰራው። የቆየና በእጅ የተሰራ ነበር። ቲዌ እንዳልነካው አስጠነቀቀኝ። እንደዚህ አይነት ነገር ካየህና ማን እንደሰራው ካላወቅ በፍጹም መንካት የለብህም አለኝ። መጥፎ ነገር ሊሆን ይችላል እንዴ ብዬ ጠይቀው ነበር። ሊሆን ይችላል ነበር መልሱ። በመቀጠል እናንተ ስላላችሁት ነገሮችም ነግሬያቸው ነበር። ቤት አዲስ አበባ ያለችው ፍሬ ትክክለኛዋ ፍሬ እንዳልሆነችና ትክክለኛዋ እዚህ ጫካ ውስጥ እንዳለች ነገርኳቸው። በሐሳቤ ባይስማሙም ጫካ ውስጥ የዞርን ፍሬን ፈለግናት። ምንም አላገኘንም። ስለጠፋው ቀለበትም ነገርኳቸው። ፍሬ ቀለበቱን የምትወደው ከሆነ ያ መጥፎ የሆነ መንፈስ እሷን ለመጉዳት ቀለበቱን ሊጠቀም እንደሚችል ነገረኝ። እንደምንም ብዬ እንዳገኘው ነገረኝ እና እኔ እንዳልኩት ፍሬ እዛ ጫካ ውስጥ ብትኖር በእርግጠኝነት ሞታ እንደሆነ ነገሩኝ። ቲዌ እነዚህ የሚያሰቃዩኝ ነገሮች ስማቸውን ነገረኝ። የሱ ጎሳዎች አታን አኖቶኳ ወይም ሰው መሳዮቹ ብለው እንደሚጠሯቸው ነገረኝ። ይህን መሬትን የወረሩት መጥፎ መናፍስት ሲሆኑ አንዳንዴ ሐዘንን እንደሚጠቀሙ ነገረኝ። ለምሳሌ እዚህ አካባቢ እንደተፈጠረው አይነት ሰው አስመሳዮቹ የእንስሳትንና የሰው አካላትን በቻሉት መጠን ይሰበስባሉ። ከዛ አንድ ላይ አድርገው ይሰፉታል። ለዛ ነው ሲራመዱ እንግዳ የሚሆንብን፣ እንግዳ የሆነ ድምጽ የሚያወጡት። ለዛም ነው በፍጹም ፊታቸውን የማያሳዩት ወይም ቀን የማያወጡት። ሰው እንዳልሆኑ በቀላሉ ስለሚታወቅባቸው ነው። ቲዌን ለምን ሁል ጊዜ የሆነ ሰው ፊቱን አዙሮና የጫካው መግቢያ ጋር እንደማይጠይቁት እና እሱም የዛ ምክንያት ማንነቱን ማወቅ እንዳልችል እንደሆነ ነገረኝ። ግን ሆነም ቀረም ሰው መሳዮቹ መምጣታቸው አይቀርም። የፍሬን ቆዳ፣ ጥርስ እና ፀጉር ለብሰው እሷን እንደሆኑ ሊያሳምኑኝ። ምን እንደሚፈልግ ቲዌን ሲጠይቀው ማንም አያውቅም ነበር ያለኝ እና ደግሞ ስም ላይ ከፍተኛ ኃይል እንዳለም ነግሮኛል። በፍጹም ስሙን መጥራት የለብኝም፣ በተለይ ለሱ፣ ምክንያቱም ላበሳጨው እችላለሁ። ሁል ጊዜ ስለምሰማው ድምጽ ደግሞ ቲዌ ለ10 ዓመታት የሰሙትን ይለማመዳሉ። አደናቸውን ቀለል ያደርግላቸዋል። ቲዌ ናታንና ጥበቃው ፀሐይ ስትጠልቅ ወደ የቤታቸው ሄዱ። ከዛ በኋላ ብቻዬን ስለነገሩ ነገር እያሰብኩኝ ተቀመጥኩ እና ብዙ ነገሮች ግልጽ ሆነውልኛል። ከምሽቱ 3 ሰዓት አካባቢ ሌላ ነገር ተፈጠረ። ጥበቃው የሰጠኝን ስልክ ተጠቅሜ ለፍሬ ደወልኩላት። አነሳችውና ተኝታ መጽሐፍ እያነበበች ነበረ። በደንብ አወራን። በጣም እንደናፈቀችኝና የተፈጠረብን ያለውን ነገር ልፈታው ይጣርኩኝ እንዳለው ነገርኳት። ከሷ ጋር ትልቅ ቤተሰብ መስረት እንደምፈልግም ነገርኳት። እሷም እንደተሻላትና ብዙ ምሽቶች ያለ መቃዠትና ጓደኞችን ሳታሸብር እንዳሳለፈች ነገረችኝ። ለ15 ደቂቃዎች ስናወራ ቆየን። በኋላ ከውጪ ድምጽ መስማት ጀመርኩ። የእግር ኮቴ የረገፉት ቅጠሎች ላይ ሲያርፍ ከሰማው በኋላ ድምጽ ሰማው። የራሴን ድምጽ። ጉዞ፣ እንቅልፍ ጦት፣ ናፍቀሽኛል፣ በቅርቡ እንገናኛለን የሚሉ ድምጾችን። ያ ነገር መስኮቷ አጠገብ ቆሞ ከፍሬ ጋር ሳወራቸው የነበሩትን ነገሮች እየደጋገመልኝ ነበረ። ለፍሬ መልሼ እንደምደውላት ነግሬያት ስልኩን ዘግቼው ጸጥ ብዬ ተቀመጥኩ። ያ ነገር ቤቱን መዞር ጀመረ። ከመኝታ ቤት የወጣው መስሎት ከዛ መቀባጠርና መለፍለፍ ጀመረ። በመጨረሻ የሳሎኑ በር ጋር መጥቶ ልክ እንደ ትላንትናው ምሽት በዝግታ አንኳኳ። ነቲዌ በሩን ስለባረኩት ብዙም አልተሸበርኩም። ነገር ግን ነገሮች ከቁጥጥር ውጪ ከሆኑ ብዬ ሽጉጡን ይዤዋለሁ።
በራሴ ድምፅ አዋራኝ እና መጀመሪያ የተናገረው ነገር ጉድጓዱ በደምና በጎርፍ ይሞላል ነበረ። ሽብሬ ጨመረ፣ ጀርባዬን ወረረኝ። በጣም ከመሸበራችሁ የተነሳ እይታችሁ ለየት ብሎባችሁ ያውቃል? ሁሉም ነገር የተለየ አይነት ሆኖ ታየኝ። ከዛ ድጋሚ አንኳኩቶ ቤቶች መግባት እችላለሁ ብሎ ተናገረ። ወዲያው አችልም ሂድ ከዚህ ብዬ መለስኩ። ከዛ ለ30 ሴኮንዶች ያህል ሲያንኳኩ ቆየ። በኋላ ስም ማን ነው? ቤቶች ዋሽቼ ስሜ ዳንኤል ነው፣ አሁን ሂድ መግባት አችልም አልኩት። ከዛ ያ ነገር በሩን ባይል ደጋግማ አንኳኳ። ስም ማን ነው? ስም ማን ነው አለኝ። የራሴ ድምፅ ከውጪ በንዴት እንደዚህ ሲናገር መስማቱ ከብዶኝ ነበረ። ድጋሚ መለስኩለት፣ ስሜ ዳንኤል ነው። ግን ያ ነገር መቀባጠርና ደጋግሞ መጠየቅ አላቆምም። ትኬት፣ መኪና፣ ዛፉ ላይ ውጣ፣ ጉድጓዱ ውስጥ። ስም ማን ነው? ስምህን ማወቅ እችላለሁ? ከዛ የሆነ ሀሳብ መጣልኝ። ቤተሰቦቼ ከሰሜኑ አካባቢ የመጡ ስለሆኑ በሰሜኑ ያነጋገር ስልት መናገር እችላለሁ። ከዛ እንደዛ ማውራት ጀመርኩ። ስለ ቀን ያወራው ግጥም በዛው አነጋገር አነበብኩ። ሊጎበኘኝ የመጣው አካል ጸጥ አለ፣ መንኳኳትም አቆመ። ያዳመጠኝ እንደሆነ አውቄያለሁ። ከዛ ወዲያው በቻልኩት መጠን በጉራግኛ ንግግር ስልት ቀይሬ ማውራት ቀጠልኩ። አመሰግናለሁ የምትለውን ቃል ብቻ በማንቀው ቋንቋ ሁሉ ተናገርኩ። ያ ነገር ተንተባተበ። እንደተናገርኩትን ለመድገም ጣረ፣ ግን አልተሳካለትም። ግልጽ በሆነ ቋንቋ ማውራት አቆምኩኝ። በመጨረሻም ከፍሬ ጋር በመጀመሪያው ምሽታችን የሰማነውን ድምጾች ማውጣት ጀመረ። ከዛ በሩ መፋቅና መደብደብ ጀመረ። ወዲያው ቲዩ ያጭስ ብሎ የሰጠኝ ቅጠላ ቅጠሎች በላይተር ለኩሼ በሩ አካባቢ አጨስኩት። ውጪ ድረስ ሽታው ሸቶት ይሁን ብቻ በንዴት እያጓራ ወደ ጫካው ተመለሰ። አሁን ግን በሩጫ ወደ መስኮቱ ሄጄ ላዩ ሞከርኩኝ። ግን ላዮች ያልኩት ነገር ቅርጽ የሌለው ጥቁር አካል ጫካ ውስጥ ሲገባ ነበር። ብዙ ነገር ተረድቻለሁ። ይህ ነገር እኔን እያስመሰለ ያለው ፍሬን ሊያታልላት ስለፈለገ ይመስለኛል። ድምጽን የተለማመደ ፍሬን በእንቅልፍ ልቧ ያናግራታል፣ በህልሟ ያዋራታል፣ ቤታችን ውስጥ እንድታስገባው ያሳምናታል። እንደዛ ያደረገ ይመስለኛል። እና ለምን እነዛ ድምጾች ማታ ላይ እንደሚጀምሩ ገብቶኛል። እና ለምን ወደ ቤታችን እየቀረበ እንደመጣ። እነዚህ ቆሻሻዎች ሊያሸብሩኝ አይደለም እየሞከሩ ያሉት፣ እንቅልፍ እንዳጣ እያደረጉ ነው። እንቅልፍ ካልተኛው ደካማ ሆናለሁ። ደካማ ከሆንኩኝ ስህተት እሰራለሁ። እኔን ማግኘት ስራቸው ይቀልላቸዋል ማለት ነው። እስካሁን ፍሬን እንዳሻንጉሊት ለምን እንደሚጫወቱባት አልገባኝም። ምን እንዳዩ አውቃለሁ። ከቤታችን ውጪ ሰው ቆሞ አይቻለሁ። ፍሬ ስትራመድ በነበረው መልኩ የተራመደ እና ደግሞ ያኔ የመጀመሪያው ምሽት ድምጽ ሰምቼ ወጥቼ ነበር። በሩን ክፍት ትቼው ነበር። ብዙዎቻችሁ ያኔ ፍሬን እንደቀየሯት ነግራችሁኛል። በሌላዋ ፍሬ ምን ማሰብ እንዳለብኝ አላውቅም። ግን አሁን እንቅልፌን ልተኛ ነው። ፍሬን በስልክ ባናገርኳት ማግስት ጠዋት ላይ ከበደና ቢኒያም ደውሉልኝ። ከረሳቸዋቸው ሁለቱ ጓደኞቼ ሲሆኑ ፍሬን የጠበቋት ነው። ከበደ ምሽት ላይ አይተኛም። ሲነጋ ከጠዋት ጀምሮ ይለጥ ይላል። እኔ አሁን እዚህ እንደማደርገው ማለት ነው። እሱ ግን ይሄን የሚያደርገው ለሁለት ምክንያቶች ነው። አንደኛው ስራው በኦንላይን የሚሰራ ስለሆነና ሁለተኛው ደግሞ ፍሬ በእንቅልፍ ልቧ የትኛውን ሰው እንዳትገልና ራሷን እንዳትጎዳ ለመጠበቅ ነው። ቀን ቀን የራሷን ስራ በሰላም እንደምትሰራና ሲመሽ ግን ያልተጠበቀ ባህሪ እንደምታሳይ ነገረኝ። የዛ ምሽት 5 ሰዓት ላይ ሕፃን ልጅ ድምጽ ሲለፈልፍ ይሰማል። ይህን ችግር ስለሚያውቅ ንቁ ሆኖ ሲጠብቅ ነበር ከበደ። ስለዚህ ወዲያው ሊያጣራ ተነሳ። በዕቃ ቤቱን መስኮት ወደ ውጭ ተመለከተ፣ ወደ ዛፎቹ። እኔ ልክ እንደ ፍሬ ሲንቀሳቀስ ያየሁትን ሰው ወዳየሁበት ቦታ ማለት ነው። ከበደ ምንም አላገኘም። ከዛ ቤቱን ዞሮ ተመለከተና ድምጹ የሚመጣው ከመኝታ ቤት እንደሆነ ተገነዘበ። ቤት ገብቶ ቢኒያም ቀሰቀሰውና ሁለቱም መኝታ ቤቱ በር ላይ ቆመው ማዳመጥ ጀመሩ። በእርግጠኝነት የሕፃን ልጅ ድምጽ በዝግታ ሲናገርና ሲዘምር ሰሙ። የትኛው መዝሙር እንደሆነ መገመት አይቅታቸውም። ሁለቱም ጓደኞቼ በዚህ ነገር ግራ እንደተጋቡ ነገሩኝ። ከበደ በሩን አንኳኩቶ ፍሬ አብሮሽ ማን ነው ያለው ብሎ እንደጠየቃት የሕፃኑ ድምጽ ብሎ ግልጽ ያልሆነ ቃል ተናገረ። ቢኒያም በሩን ገፍቶ ከፈተው እና ፍሬ የክፍሉ ጥግ ላይ ፊቷን ግድግዳው ላይ ለጥፋ ቆማ እንዳየት ነገረኝ። በእግር ጣቶቿ ነበር የቆመችው። ግድግዳውን በመዳፎቿ ያሸች እና እያወራች አይኖቿ ተከፍተዋል። በእንቅልፍ ልቧ እንደዛ አልፎ አልፎ ነው የምታደርገው። ከዛ በኋላ ከበደ ያለኝ ነገር እንደዚህ ነበር። በሕፃን ልጅ ድምጽ መናገር ጀመረች።
ማልቀስና መነጫነጭ፣ ወደፊትና ወደ ኋላ መወዛወዝ። ከዛ እጆቿን ሕፃን ልጅ የያዙ መስል ስትታቀፈው ነበረ። ከዛ ዞራ ተመልሳ ግድግዳውን ማሸት ጀመረች። እስካሁን እንደ ሕፃን ስታወራ ነበረ። ፍሬ ነኝ፣ አትታየኝም? ዛፍ ላይ ነው ወይስ ጉድጓድ ውስጥ? ከዛ መዘመር ቀጠለች። ቢኒያም በሩጫ ከክፍሉ ወጥቶ ደረጃውን ወረደና ወደ ውጭ ወጣ። በመኝታ ቤቱ መስኮት ወደ ውጭ ሲመለከት ሕፃን ልጅ በእግሩ ጣቱ ሲራመድ ተመልክቶ ነበረ። በስልክ ሲነግረኝ በመስኮቱ ሲመለከተው ልጁ ሲዘምር ይሰማ ነበረ። ቢኒያም ልጁ ላይ ለመድረስ 20 ሜትር ሲቀረው እንደ ጥይት በፍጥነት እየሮጠ ቀጥታ ወደ ጫካ ውስጥ ገባ። ቢኒያም መከተሉን ሳያቆም ተከትሎት ገባ። በጣም ጨለማ ስለነበረ ልጁ ጠፋበት። ለትንሽ ጊዜ ፈለገው። ከዛ በመጨረሻም የትልቅ ሰው ድምጽ ሰማ። ቢኒያም እንዳለኝ ከሆነ እዛ ጫካ ውስጥ ትንሽ ሜትር ነበረ ገባ ያለው እና ግዙፍ የሆነ ሰው እሱ ካለበት ቦታ 30 ሜትር ርቆ ቆሞ አየው። ሰውየው ሙሉ በሙሉ እርቃኑን ሲሆን አንጋጦ የዛፎቹን ጫፍ የተመለከተ ነበረ። ሰውነቱ በሙሉ በጠባሳ የተሸፈነ ነበር። ቢኒያም ሜትር ከ90 እና 110 ኪሎ ግራም የሚመዝን ግዙፍ ሰው ነው እና ያየው ሰው ከሱ በጣም እንደሚበልጥ ነበር የነገረኝ። ሰውየው ቀጥ ብሎ ነበር ቆሞ የነበረው። ከዛ ጭንቅላቱን ማወዛወዝና አንገቱን ማንቃቃት ጀመረ። ከዛ ማዋረድ ጀመረ። ይመስለኛል ቢኒያም በፍርሃት ደርቆ ነበረ። ምክንያቱም ሰውየውን ለደቂቃዎች ያህል ቆሞ ሲመለከተው ነበር ሮጦ ወደ ቤት እንደመግባት። ከዛ ዞሮ ወደ ቤት ለመመለስ ሲሞክር ሰውየው በረጅሙና ጮክ ባለ ድምጽ ቤቶች እንደዛ ሲል ድምፁ ተቀየረ። የኔን ድምጽ ሆነ። ቢኒያም ወደ ቤት ሲሮጥ ሰውየው በኔ ድምጽ ሲጣራው ነበረ እየጮኸ። ከበደ በመስኮቱ በኩል ምንም አይነት ሰውም ይሁን ድምጽ እንዳልሰማ ነበር ነገረኝ። ቢኒያም በድንጋጤ እየሮጠ ሲመጣ ብቻ ነው ያየው። ቢኒያም እንዳለቀሰም ከበደ ነግሮኛል። ሳሎን ላይ ሁለቱ ሲያወሩ ፍሬ ደረጃው ጫፍ ላይ ተቀምጣ ስታዳምጣቸው ነበረ። ሙሉ በሙሉ ነቅታ ነበረ። ፊቷ ላይ ትንሽ ፈገግታም ይታያል። በቀጣዩ ቀን ጠዋት ላይ ስለ ልቦና ሐኪም ጋር ወሰዷት። ለመጀመሪያ ጊዜ ይደውሉኛል ብዬ ተስፋ አድርጋለሁ። በዚህን ጊዜ አጠገቧ ባለመሆኔ ውስጤ ይቃጠላል። እስካሁን እዛው ነኝ። ይህ ቦታ ሊለቀኝ የፈለገ አይመስለኝም። ከጥበቃው ጋር የተገናኘው ነው በስልክ። ስሙ ጉዛቸው ነው፣ ልክ እንደ ፍሬ አባት። ለዛ ነው ጥበቃው ምላችሁ። ጥበቃው በአየሩ ባህሪ ምክንያት ወደ ተራራው የሚወስዱት መንገዶች እንደተዘጉና ሲከፈት እንደሚደውል ይነግሩኛል። ሰራዊት ሊመገብ የሚችል ምግብ አለኝ እና መብራቱን በሚያስገርም ሁኔታ አያስቸግርም። ኔትወርኩ ነው እንጂ አሪፍ ሁኔታ ውስጥ ነው ያለሁት። ደረጃው ላይ ቅድም ተንሸራትቼ ወድቄ ነበረ በጎኔ። በዛ ምክንያት ጎኔም ጠቁሯል። ስተነፈስም ትንሽ ይወጋኛል። ጠዋት 3 ሰዓት ተኩል አካባቢ በሩ ይንኳኳል። ሽጉጤን ይዤ ተዘጋጀው የሚመጣው ነገር ለመጋፈጥ። ውጪው በጉምና በደመና ቢሸፈንም ቀን ነበረ። ምናልባት ፀሐይ ስለተጋረደች ይሆናል ከጫካ ወጣው። ግን የማውቀውን ድምጾች ሰማው። በመስኮቱ ስመለከት በሚገርም ሁኔታ ቲዌና ልጁ ናታን ናቸው። እነዚህ ጀግኖች ይህን አየር ተቋቁመው እኔ ደህና መሆን አለመሆኔን ለማረጋገጥ ነው የመጡት። አስገባቸውና ሻይ አፈላሁላቸው። እነሱን በማየት ምን ያህል ደስ እንዳለኝ ነግራቸው አልችልም። ቲዌ ለኔ ብሎ የሰራውን የእንጨት ቅርጽ ሰጠኝ። ውጪ ዛፍ ላይ ከተሰቀለው ከዛ ግዙፍ ቅርጽ አጠገብ እንዳንጠለጥለውም ነገረኝ። ከዛ ፍሬ የጣለችውን ቀለበት እንድፈልገውና እንዳገኘው ሳስቦኝ ድጋሚ ቤቱን ባረከው። ትንሽ እንዲቆዩ ፈልጌ ነበረ፣ ግን ዝናቡ ከመዝነቡ በፊት ከተራራው መውረድ እንዳለባቸው ነገሩኝ። አብሬያቸው መምጣት እንደምችልም ነግረውኝ ነበረ፣ ግን እኔም እነሱም እንደማላደርገው እናውቃለን። እሺ ብያቸው ብሄድ የገዛቸው መኪና እዚሁ ትቼው ነው የምሄደው እና የመጣሁበትን ዋነኛ ተልዕኮ አልፈጽመውም። ተሰነባበትንና ቲዌ ያቀፈኝ። አያቴ ቢሆን ብዬ ተመኘው። እነሱ ከሄዱ በኋላ ትንሽ ጋደም ብዬ ነበረ። በነዛ የተረገሙ ድምጾች ታድረበሽ እንዴት መተኛት እንዳለብኝ አውቃለሁ። ከጧቱ 12 ሰዓት እስከ ቀኑ 9 ሰዓት። በዛ ሰዓት ውጪው ጸጥ ይላል። ስለዚህ በዛ ሰዓት ጋደም አልኩኝ። ግን አሁን ላይ መጥፎ ነገር ተፈጠረ። ከእንቅልፌ ስነቃ የሽንት ቤቱን መስኮት እየከፈትኩ ነበር። ከዚህ በፊት በፍጹም በእንቅልፍ ልቤ ተራምጄ አላውቅም። ለ5 ዓመታት ፍሬ አጠገቤ ተኝታለች እና እንደማልንቀሳቀስ፣ እንደማላወራ፣ እንደማላንኮራፋ፣ አንሶላ እንደማልሰርቅ፣ ስርዓት ያለኝ ያልጋ ጓደኛ እንደሆንኩኝ ነው የምትነግረኝ። ግን አሁን ስነቃ ሽንት ቤቱ ጋር ቆሜ ቀዝቃዛውን መስኮት እየከፈትኩት ነበር። ትንሽ ነበር የተከፈተው እና ከውጭ የገባው ቀዝቃዛ ንፋስ ነበር ያነቃኝ። ወዲያው ዘጋሁትና ሁሉንም መስኮቶች ተመለከቱ። መቆለፋቸውን አረጋግጬ አልጋ ላይ ወጣሁ። ከሳሎን በር ይዤ ነበረ መኝታ ቤት ውስጥ የገባሁት። ከዛ በሩ ላይ አስደገፍኩ። ቀጣይ ከተነሳውና ለመውጣት ከሞከርኩኝ መውጣት እንዳልችል ማለት ነው።
ይህ ነገር አልሰራም። ከቀኑ 7 ሰዓት አካባቢ የሳሎኑን በር ጋር ቆሜ ነቃው። በሩን የከፈትኩት ነበረ። የበሩ ጩኸት ነበረ ከነበርኩበት ሁኔታ ጎትቶ አወጣኝ። በሩን መልሼ ዘግቼው ቆለፍኩት። ከዛ አጠገቡ ባለው መስኮት ወደ ውጭ ተመለከትኩ። ምንም ነገር ባላየው ብዬ ተመኘው። ምንም አልነበረም። ከዛ ህልም ሳለም እንደነበረ ትዝ አለኝ። ተራራው ላይ ግዙፍ የሆነ ጉድጓድ ተቆፍሮ አየው። የጉድጓዱ አፋፍ ላይ ዛፎችና ሳሮች ይታያሉ። እዛው ተከትሬ ያንን ጥልቁን ጨለማ ስመለከት ነበረ። የፍሬ ለቅሶ ከዛ ጉድጓድ ሲወጣ እያዳመጥኩ ነበር። ሶፋ ላይ ቁጭ ብዬ አለቀስኩ። ህይወታችን ወደ ምን የተቀየረ እንዳለ አሰብኩኝ። ምን ያህል ናፈቀችኝም አሰብኩ። ያቀርናቸውን እቅዶች መለስ ብዬ ተመለከትኳቸው። ይህ ነገር በጊዜ መፍትሄ ካልሰጠሁት የማናሳካቸውን እቅዶች፣ እዚህ ከሞትኩኝ የማልጠብቃቸውን ቃል ኪዳኖች አሰብኩ። ከዛ ቲው ያመጣልኝን ቅርጽ አሁን መስቀል እንዳለብኝ ወሰንኩ። ደመናው ለትንሽ ጊዜ ገፈፍ ብሎ ውጪው ብራ ሆኗል። ልብሴን ለባብሼ ወጣሁና ከትልቁ ቅርጽ 3 ሜትር ራቅ አድርጌ ቲው የሰጠኝን አንጠለጠልኩት እና ያንን ነበር ያየሁት። የፍሬን ቀለበት እዛው ፊቴ ላይ ተንጠልጥሎ ከግዙፉ ቅርጽ ጋር ተተብትቦ ተቋጥሯል። በሁለቱ ቅርጾች መካከል ለረጅም ደቂቃ ቆምኩኝ። የሆነ መንፈስ ይህን ነገር እንድሰብረው እየነገረኝ ነው እንዴ? ቀለበቱን ለማውጣት ያንን ቅርጽ መንካት ብቻ ሳይሆን መስበር ይጠበቅብኛል። ስልኩን ይዤ በወጣው ብዬ ተመኘው። ከዛ ትንሽ ካሰብኩ በኋላ ቲው የሰጠኝ ቅርጽ ከዚህኛው ይጠብቀኛል ብዬ ወሰንኩ እና ደግሞ ቀለበቱን እዛው መተው ደግሞ ይብሳል። ለፍሬ ብዬ ማድረግ አለብኝ። ይህ ቀለበት እነዛ ነገሮች ፍሬን የሚቆጣጠሩበት አንዱ አካል ከሆነ ቀለበቱን መውሰድ የማልደራደርበት ውሳኔ ነው። ስለዚህ ያን አደረኩኝ። ያን ቅርጽ ተባበርኩትና ቀለበቱን ወሰድኩ እና ምን ማድረግ ነበረብኝ? ልክ እንደዛ እንዳደረኩ ከእይታዬ ጥግ ላይ የሆነ ነገር አስተዋልኩ። ሰው ነበረ። በግራዬ በኩል 20 ሜትር ራቅ ብሎ ዛፎቹ መካከል ቆሟል። በጣም ከመፍራት የተነሳ ቀጥታ አላየሁትም። እዛው በእይታዬ ዳር እንዳያየኝ ጸለኩ ተመለከትኩ። ሽበትና ጥቁር ጸጉር ያለው ሰው ነበረ። ጥቁር ልብስ ለብሷል። ጀርባውን ለኔ ሰጥቷል። ወደ ላይ አንጋጧል። ቀጥታ ሳላየው እንኳን እጆቹ ተጣመሙና ረጃጅም ነበሩ። ቀስ ብዬ ቀለበቱን ኪሴ ውስጥ አስገባሁት ድምጽ ላለመሰማት። ገና እንደዛ እንዳረኩኝ ሰውየው ተደነባብሮ ፊቱን ወደኔ ያዞረው። በፍጹም ላይ አልፈለኩም። ትኩረቱን ላይ እንደሆነ ያስታውቃል። ማጓራት ጀመረ። ከዛ መግለጽ በማልችለው ድምጽ ዘሪሁን አውቄያለሁ፣ ዘሪሁን አውቄያለሁ፣ ዘሪሁን አውቄያለሁ እየደጋገመ ከሲኦል እንዳመለጠች ነፍስ እየጮኩኝ ወደ ቤቱ ወጥኩኝ። በሩን ከፍቼ ውስጥ እስከገባ ድረስ ጮህ ነበረ። ገብቼ በሩን ቆልፍኩና ሶፋውን በሩ ላይ ደቀንኩት። ከዛ የቀሩትን ቅጠሎች ለኩሻ ጨስኩት። ከዛ ጸለይኩ። ትክክለኛ ጸሎት። ይህን ክፍል ሪከርድ ለማድረግ ተቸግሬ ነበረ። ሰዓታት ፈጅተውብኛል። ምክንያቱም ድምፄን ለመቅረጽ እንኳን ፈርቼ ነበረ። ጥበቃው ስልኩን አያነሳም። ያን ቅርጽ በመስበር ምን እንዳረኩኝ አላቅም እና ዛሬ ምሽት ምን እንደሚፈጠር እንጃ። ግን ፍሬን የምትሰሚ ከሆነ ርህራሄሽ፣ ለስላሳ ቆዳሽ፣ ሁለመናሽ ለኔ ብርታቴ ነው። ምንም እንኳን እውነት እንዳይሆን ብፈልግም ይህን ማለት አለብኝ። ውጭ ያየሁት ሰውዬ ቲዌ ነበረ።